መጽሐፍ ቅዱሳችንን ወደ ሉቃስ ወንጌል ምዕራፍ 22 ቁጥር 39 ከፍታለን። የሉቃስ ወንጌል ምዕራፍ 22 ቁጥር 39 ለእግዚአብሔር ቃል ክብር ተነሰና ነበር። የሉቃስ ወንጌል ምዕራፍ 22 ቁጥር 39 ወጥቶም እንደ ልማዱ ወደ ደብረ ዘይት ተራራ ሄደ፣ ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ልወራ የሚያራቀ ተንበርክኮ አባት ሆይ ብትፈቅድ ይህች ጽዋ ከእኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ከሰማይም መጥቶ የሚያበረታው መልአክ ታየው። በፍርሃትም ሲያጣጥር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ይጠጣ ነበር ይጸልይ። አባት ሆይ ይህ ያንተ ቃል ነው። መንፈስ ቅዱስ በጉባኤያችን ተገልጦ መዳናችን ይመሰክርልን ዘንድ በኢየሱስም እጸልያለሁ። በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀው ልጁ ስለኛ ኃጢአት አደረገው ተብሎ እንደተጻፈ እንዲሁም ደግሞ ስለሆንክልን ስለ ቀራንዮ ስለ ጌቴሴማኒ በጌታ በኢየሱስ እናመሰግንሃለን። አሁን በጉባኤያችን ፊት ይህንን ኢየሱስን ከፍ አድርገህ አሳየን። አይተነው መበርታት ይሁንልን በኢየሱስ ስም አሜን። በምድር ላይ እጅግ በጣም አስቸጋሪ ነገር ምንድን ነው ብላችሁ ታስባላችሁ? የሰውን ነፍስ የሚያስጨንቅ አቅም የሚያሳጣ ሰው መተንፈስ የሚከለክለው ነገር ምንድን ነው ብላችሁ ታስባላችሁ? ጉልበትን የሚጨርስ ራዕይና የመኖርን ተስፋን የሚነጥቅ ምንድን ነው ብላችሁ ታስባላችሁ? አሜሪካ በጣም አምርታ ከሚሸጣቸው መጽሐፍቶች መካከል የሰው ልጅ ሸክም እንዳለበት ስለምታስብ በዓመት ውስጥ ከምትመድባቸው የገንዘብ በጀቶች ውስጥ መካከል አንዱ ሰልፍ-ሄልፕ የሚባሉ መጽሐፍቶች ለመታተም እንዲበቁ ይደረጋል። ሰው ምክንያቱም በውስጡ ላይ የሚሰቃየው ሸክም እንዳለው ስለሚታወቅ። በምድር ላይ ትልቁ እጅግ በጣም አስከፊ ነገር ኃጢአት ነው። ነፍስን የሚያሰቃይ የሚወጋ የሚጣበቅ ረዥም ጊዜ የሚቀልጥ አቅም የሚያሳጣ ነገር ቢኖር ኃጢአት ነው። መጽሐፍ ሲናገር ሳለ ዘፍጥረት መግቢያ ላይ እግዚአብሔር አምላክ በመጀመሪያ ሰማይና ምድር ፈጠረ ይላል። የፈጠረውን ፍጥረት በተመለከተ ጊዜ እጅግ በጣም መልካም ነበረ። የእግዚአብሔር መንፈስም በዛ ውስጥ ላይ ሰፎ ስለነበር እግዚአብሔር ፕላን አድርጎ ነበር። ልጁ ክርስቶስ ይፈጥር ነበር። መንፈስ ቅዱስ ደግሞ ልጁ ክርስቶስ የሚፈጥረውን ደግሞ ሕያው አድርጎ ያጸና ነበር እና እግዚአብሔር የተመለከተውን ፍጥረት ሲያይ ሳለ እጅግ በጣም መልካም ነበር፣ ያማረ ነበር ተብሎ ተጻፈ። እንዲህም አለ እግዚአብሔር ስለማይወድ ብርሃን ይሁን፣ በጨለማውን ቦታ ላይ ብርሃን ሆነ ይላል። እግዚአብሔር የፈጠረውን ፍጥረት ሲያይ ሳለ እጅግ በጣም ውብ ነበር። እግዚአብሔር በስድስተኛው ቀን ላይ ማን ፈጠረ ይላል? ሰውን ፈጠረ ብሎ ነበር። እግዚአብሔር አምላክ በመልኩ በአምሳሉ መግዛት ይችል ዘንድ የፈጠረውን ፍጥረት ያስተዳድር ዘንድ ሰውን ፈጠረ ይላል። እናም እግዚአብሔር አምላክ ስለፈጠረ በስድስተኛው ቀን ሰውን ፈጠረ፣ በሰባተኛው ቀን ደግሞ እግዚአብሔር ምን አለ ይላል? አረፈ። ስለዚህ አዳም አንድ ብሎ ሲጀምር ቀን የቆጠረው ለእርሱ የመጀመሪያው ቀን የእረፍት ቀን ነበር። ለእግዚአብሔር ሰባተኛ ቀን ነው፣ ለአዳም ግን የመጀመሪያ ቀን ነው። እዛ ነው ሰንበት ከእግዚአብሔር አንጻር እንጂ ከሰው አንጻር የማይቆጠረው እና እግዚአብሔር የፈጠረው ፍጥረት እጅግ በጣም ውብ ነበር። ኤደን ገነት እንዴት ነበር ብለን ብዬ ብጠይቃችሁ ወይም ማንም ሊያብራራው በሚችል አይነት ቋንቋ ለማስረዳት ቢሞክር ውብ የነበረ የእግዚአብሔር ፕሬዘንስ የነበረበት እግዚአብሔርን በዓይናቸው የሚመለከቱበት መላእክቶች የነበሩበት ከሕይወት ዛፍ ወስደው መብላት የሚችሉበትን ቦታ እንዴት እንደነበረ በወደቀው በሰው ልጅ አእምሮ መለካት የማይችል ነው። ብቻ ግን እንዲህ እንላለን፣ ኤደን ገነት ውብ እንደነበረ እናውቃለን። ታዲያ በዛ
በገነት ስፍራ ላይ ሰውን ወስዶ በዛ ቦታ አስቀመጠ የተባለበት ቦታ ላይ እግዚአብሔር ማርክ ኦፍ ጋድ የእግዚአብሔር ምልክት የመታዘዝ መለኪያ የምትባል ዛፍ ተቀምጣለች። እናም ከዕለታት አንድ ቀን ውስጥ እንደምታውቁት ያ የእግዚአብሔር ያስቀመጠው ሕግ ተጣሰ። ኃጢአት ወደዚህ ምድር ኃጢአት ማለት ሚሲንግ ዘ ማርክ ኦፍ ጋድ የእግዚአብሔርን ዓላማ ኢላማን ወይም መሳት ማለት ነው። ሰው የእግዚአብሔርን ኢላማ ሳት። ጳውሎስ ያብራራው ሳለ ሮሜ ምዕራፍ 5:12 ላይ በአዳም ምክንያት በዛ በአንዱ አዳም ኃጢአት ወደዚህ ምድር ገባ። ከዛ በፊት ነበር ማለት ነው። ራሱ የቻለ ነገር አይደለም። ኃጢአት ከሆነ ቦታ አካል የመግቢያ ቀዳዳ በአዳም ውስጥ አገኘ ብሎ ይነግረናል። ከዛ ጊዜ ጀምሮ የምናየው ቸነፈር፣ ጦርነት፣ ሞት፣ ረሃብ የሰው ልጅ ስቃይ በምድር ላይ በዛ። የሞት መውጊያ ኃጢአት ነው፣ የኃጢአት መውጊያ ሕግ ነው ይላል ጳውሎስ። ሌላ እግዚአብሔር ማርክ የሚሳረው የሰው ልጅ ተላልፎ ለኃጢአት ተሰጠ። ከዛ ጊዜ ጀምሮ ሰው በደም ሐሳብ ይሰቃያል። በሁለት ሐሳብ ውስጥ በጭንቅ ውስጥ እንዳለ ያምጣል። ለእግዚአብሔር መገዛት ይፈልጋል። መገዛት የሚያቅተው አካል ሆኖ ራሱን ያገኘዋል። ፕሮፌሽኑ ለእግዚአብሔር መስጠት የማይችል አካል ያዘ። ለዛ ነው ጳውሎስ ሲናገር ሳለ ገላትያ ምዕራፍ 5 ላይ የሥጋ ሥራ ፕሮፌሽኑ ይህ ሥጋ አድርግ ቢባል ተግብር ቢባል ዝሙት ነው ሊያደርግ የሚችለው። አክሽን ሲባል ከእግዚአብሔር መሸሽ ነው የሚችለው። ምክንያቱም የሥጋ ፕሮፌሽን አክት ሊያደርገው የሚችለው ነገር ቢኖር ኃጢአት ነው ብሎ ጳውሎስ ተናገረ። አክት ሲባል ጽድቅ የሚያደርግ አካል ጠፋ። የሥጋ ሥራ ተግባር ማለት ነው። ሰው መልካም ነገር ላድርግ ብሎ ያስባል። ነገር ግን መልካም ማድረግ የማይችል ሰው ሆኖ ራሱን ያያል። ሰው ሆኖ በማይችለው ነገር ተጠላለፈ። እግዚአብሔር አምላክ 2000 ዓመት ቼክ ላደርጋለ ምድር ላይ የእግዚአብሔር አምላክ በ2000 ዓመት ውስጥ ኃጢአት እጅግ በጣም በዛ። ከቋያ ሰዓት በላይ የኃጢአት መብዛት ተመለከተ። እግዚአብሔር አምላክ ቢሆን እስቲ ሰው ቢመለስ ማሰብ እግዚአብሔር አምላክ በምድር ላይ የውሃ ጥፋት ላምጣና ሰውን ልመልስ ብሎ እግዚአብሔር አምላክ አሰበ። እናም እግዚአብሔር አምላክ ሞከረ፣ ምድርን በውሃ አጠፋ። ሲያይ ሳለ ከመርከቡ እንደወጣ ኖ ለእግዚአብሔር የማይገዛ ማንነት አለ። መገዛት አቃተው። አክሽን ሲባል ነው ኃጢአት ይቀለዋል። በውስጥ ኃጢአት ማለት በእኔ ውስጥ አለ፣ ተፈጥሮዬ ነው። ምክንያቱም በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። አክሽን ሲባል ከኔ ውስጥ የሚመነጨው ነገር ቢኖር ኃጢአት ብቻ ነው። ለእግዚአብሔር የሚሰጠው ነገር የለም። ኃጢአት ማለት በእኔ ውስጥ አለ፣ ተፈጥሮዬ ነው። አክት ሳደርገው ደግሞ ኃጢአተኛ እባላለሁ። ሰው በምድር ላይ እጅግ ብዙ ኃጢአተኛ እግዚአብሔር አምላክ ሲፈጥረው ሳለ ስም አወጣለት። ምን አለው? አዳም ብሎ ጠራው። የአዳም ትርጓሜ ሂውማን ሬስ ማለት ነው፣ ማንካይንድ ማለት ነው። ብዙ አዳሞች ምድር ላይ ያሉ ነገር ግን ኃጢአት የሚያደርጉ ናቸው። እግዚአብሔር አምላክ ሞከረ፣ እሳት አወረደና ሰዶምን አጠፋ። ለእግዚአብሔር ቢገዛ ብሎ ፍጥረት አሰበ። ፍጥረት ግን ለእግዚአብሔር የማይገዛው ነው። እኛ ለጳውሎስ ሲናገር ሳለ ኤፌሶን ምዕራፍ 2:3 ላይ ከፍጥረታችን የእግዚአብሔር የቁጣ ልጆች ነን። እግዚአብሔር አምላክ የትኛውን ፍጥረት ምድር ላይ ሲመለከት ሊደሰትበት የሚችል ሰብአዊ ዘር ከምድር ላይ ጠፋ። የእግዚአብሔርን የልቡን ሐሳብ የሚያደርስ ለእግዚአብሔር የሚገዛ ወደ እግዚአብሔር ዘንበል ያለ ሰው ቢኖር ብሎ አሰበ። ነገር ግን አንድ ሰው ለእግዚአብሔር የሚገዛ ማንነት ያለው ትውልድ ጠፋ። ብዙ አዳሞች አሉ ምድር ላይ፣ ብዙ አዳሞች ተመለከቱ። እኔና እናንተም አዳሞች። ነገር ግን ለእግዚአብሔር መገዛት ያቃተን ሰብአዊ ማንነት ያለን ሰዎች ኃጢአት ምድር ላይ በጣም በዛ። የብር ኖት ቢታተም ኢንፍሌሽን እንደሚፈጥር የዋጋ ግሽበት እንደሚያመጣ እንዲሁ ኃጢአት ምድር ላይ በጣም በዝቶ እግዚአብሔር አምላክ ተመለከተ። ሰው የማምለክ ፍላጎት ስላለው የመስገድ ፍላጎት ስላለው አምልክ ሲባል ሲታይ ሳለ በብሉይ ጣዖታትን ማምለክ ጀመረ። እንጨትን ወስዶ ሰርቶ አምላክ ማድረግ ጀመረ። እንዲህ ያለ ኢሳይያስ ጽፎ ሳለ ታሪካችን እያንዳንዳችን አለ የገዛ መንገዳችንን መረጥን፣ እንደ በጎች ከሕዝብ ዘንድ ጠፋናል። ጳውሎስ ጽፎ ሳለ የሁላችን ታሪክ ሁሉም የእግዚአብሔር ክብር ጎድሎታልና
ምዕራፍ 3 ላይ ሆኖ ሲናገር ሳለ ጻድቃን እንኳን የለም። ኢሳይያስ ምዕራፍ 64 ቁጥር 6 ላይ ሲናገር ሳለ እኛ ሁላችን በአንድነት የማንጠቅም ሆነናል። ምክንያቱም እግዚአብሔር አምላክ አዳምን ሲፈጥረው ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክን ሰውን ከምድር አፈር አበጀው፣ የሕይወት እስትንፋስም እፍ አለበት፣ ሰውን ምን ሆነ ይላል? ሕያው ነፍስ ሆነ። እንግሊዝኛው ላይ ላይፍ የሚለው ሲንጉላር ነው። በሂብሩ ኦሪጂናል ቃሉ ግን ካይንስ ይለዋል። የሕይወት እስትንፋሶች በሙሉ ሰበሰበና ማይንድ ካይንድ የተባለው በአዳም ውስጥ አዳም ሲበላ እኔና እናንተ በአዳም ውስጥ ነበር። አዳም ሲተላለፍ እኔና እናንተ እሱ ውስጥ ነበር። ከአዳም ጋር ያጠፋን ሆኖ ተወለደ። ሰው አንድ ልጅ ቢወለድ የሚጠብቀው ሞት ነው። አንድ ልጅ ቢወለድ ከተግባሩ ልናየው የምንችለው ኃጢአት ነው። መልካም ነገር ከሰው ልጅ የማይመለጨው ሰው እግዚአብሔር አምላክ ይህንን ነገር መቅረፍ ፈልግ። በዚህ አይቀጥልም ማለት እንዲህ አይቀጥልም ማለት ኢሳይያስ ምዕራፍ 59 ላይ ሲናገር 36 ላይ እግዚአብሔር አየ ተደነቀ፣ ወደ እርሱ የሚማልድ እንደሌለ ተረዳ። ስለዚህ አለ ክብር ለእግዚአብሔር ነው፣ የገዛ ክንዱ ድነትን አመጣለት። ከእግዚአብሔር ዘንድ የሆነ የመጨረሻውን አዳም ልኮአል። ብዙ አዳሞች ተወልደዋል፣ ወደ እኔ ግን አልመጡም አለ። ብዙ አዳሞች ሞክረዋል፣ የእኔን ሀሳብ ግን አልፈጸሙም አለ። ስለዚህ ይህ አዳም አለ በምድር ላይ እንዲህ እያለ አይቀጥልም። በኃጢአት ውስጥ እየኖረ እየተሰቃየ አይቀጥልም። ለችግራችሁ መፍትሄ ይሆን ዘንድ የመጨረሻውን አዳም ልክላችኋለሁ። ክብር ለእግዚአብሔር። እንዲህ ተከሰተ ሲናገር ሳለ ማቴዎስ ምዕራፍ 1 ላይ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ሕዝቡንም ከምን ያድናቸዋል? ከኃጢአታቸው ያድናቸዋል። ክብር ለእግዚአብሔር። ሰው ለሚሰቃይበት ለዘመናት ቸግሮት በጫንቃው ላይ የት ሄጄ እነጻለሁ ለሚልበት ለዛ ችግሩ ከእግዚአብሔር ዘንድ የሆነ ድነት ለምድር ተበረከተ። ይህም ኢየሱስ ከዛሬ 2000 ዓመት በፊት በምድር ላይ ተመላለሰ። ኢየሱስ አዘውትሮ የሚጸልይበት ስፍራ ነበር። ይህም ጌቴሴማኒ የሚባል ነበር። እንደ ልማዱ ይላል ሉቃስ ምሳሌ እዚህ ክፍል ላይ ወጥቶም እንደ ልማዱ ወደ ደብረ ዘይት ተራራ ሄደ ይላል። ኢየሱስ በጌቴሴማኒ ይጸልይ ነበር። በምድር ላይ ባለው ቆይታ ኢየሱስ እጅግ በጣም የሚራራ ምስጉን፣ ለሰዎች የሚሰብክ ቃል የማይናገር፣ በአንደበቱ የሚወጣ ሁሉ የሞተልንና የሚቀሰቅስ፣ ማንንም ያልሰበረ፣ በውስጡ ኃጢአት ያልተገኘበት ሰው ሆኖ ለ33 ዓመት ተኩል በምድር ላይ ተመላለሰ። ይህ ኢየሱስ ከዕለታት አንድ ቀን ግን አባቱን ከሚለምንበት ስፍራ ባለመደ ሁኔታ ፍጥረት እሱን በማያነበት ስፍራ ይህ ኢየሱስ በአንድ ወቅት እዚህ ጌቴሴማኒ ቦታ ላይ ተገኘ። ኤለን ዋይት ጽፍ ሳለ ትላለች መላእክቶች እነ ጴጥሮስ ባይደግፉት ኖሮ 2 ጊዜ ሊወድቅ ነበር ብላ ትጽፋለች። ኢየሱስ ጌቴሴማኒ ላይ ምንድን ነው የሆነው? ባለመደው ሁኔታ ጌቴሴማኒ ጎበኝ ነው። ማቴዎስ ጽፍልን ሳለ ሄደ፣ ጌቴሴማኒ እንደደረሰ ተዘረረ ነው የሚለው። እርሱ አምላክ ነው። ራእይ መጽሐፍ ላይ ሄዳችሁ ስታዩ የሚጸለይለት አምላክ ነው እንጂ የሚጸልይ አይደለም። የቅዱሳን የጸሎት እያንዳንዱ ዕጣን የሚሸተው በፊቱ ነው። ኢየሱስ ጌቴሴማኒ ሲደርስ ግን ምንድን ነበር ይሁን? አቅም በማጣት እንዲጸልይ ያደረገው ነገር ምንድን ነው? በፈተኑት ሰዓት ዮሐንስ 8 ላይ ስታነቡ በፈተኑት ሰዓት ላይ እኔ ብቻዬን ብሆን አብ ከኔ ጋር አለ ያለው ኢየሱስ ጌቴሴማኒ ላይ ምንድን ነበር ይሁን? ጌታ ኢየሱስ የፈራው ጲላጦስ ፊት ላይ አልነበረም። ጌታ ኢየሱስ የፈራው ሄሮድስ ፊት ላይ አልነበረም። ጌታ ኢየሱስ የፈራው ሲመቱት ሲዘብቱበት አልነበረም። ጌቴሴማኒን ብቻ ነበር ኢየሱስ የፈራው።
ይህንን ጌተሰማኔን ከሩቅ ፈርቶት ነበር። ዮሐንስ ወንጌል ምዕራፍ 12 ላይ መታ ያቺ ሴት ሽቶውን ሰብራ ራሱ ላይ ስትደፋ ሳለ እነ ይሁዳ ሲነጋገሩ ምንድነው የምታደርጊ ብለው ሲናገሩ እንዲህ አለ፣ ተዋት እሷ ለቀብሬ እያዘጋጀችኝ ነው አለ። ከሩቅ ነበር ጌተሰማኔን የፈራው ኢየሱስ። ከሩቅ ነበር፣ ሳይደርስበት ነበር ምጥ የነበረበት በውስጡ። ጌተሰማኔ ግን ለኢየሱስ ምን ነበር? ጳውሎስ ሲያብራራ ሳለ ኢየሱስ ጌተሰማኔ ላይ በእርሱ ሆነ የእግዚአብሔር ጽድቅ ይሆን ዘንድ ኃጢአት የማያውቀውን ልጁን ስለኛ ኃጢአት አደረገው ማለት እንደሆነ ታውቃላችሁ። ኢየሱስ እና አብ ሊለዋወጡ ነው። እግዚአብሔር ሲጀመር ሰውን የማጥፋት አጀንዳ አልነበረው። ሰው ስለዚህ ኃጢአትን እንዴት ላጥፋ ብሎ ሲናገር ሳለ ኢሳይያስ ሲናገር ሳለ እንዲህ አለ፣ እግዚአብሔር አምላክ በደዌ ያደቀው ዘንድ ፈቀደ፣ እሱ የሁላችንም በደል ተሸከመ ተባለ። አሁን ቦታ ሊለዋወጡ ነው። ኢየሱስና ይህንን ፈራ። እንዲህ አለ፣ ኃጢአት ማለት ፐርሰን አክት ነበር። እስከዛ ድረስ በእኔ ውስጥ አላደርገዋለሁ ነበር እና መለየት አልቻለም ነበር እግዚአብሔር አምላክ። ሰውን ያድን ዘንድ ግን እንዲህ አለ፣ ይህንን ኢየሱስን ስለነዚህ ሰዎች ይድኑ ዘንድ ኃጢአት አድርጓል። በሌላ ቋንቋ ናቲ በመካከላችሁ ናቲ ካለ አቤት ይላል። በሌላ ቋንቋ ምን ማለት ነው? እግዚአብሔር አብ ከሰማይ ኃጢአት ሲል ኢየሱስ ከምድር አቤት ይላል። ፐርሰናል አክቶችን አመጣና ኃጢአት አደረገ፣ ወሰደ። እኔ የእግዚአብሔር ጽድቅ እባል ዘንድ እኔ የምታገልበት ነገር አሸንፍ ዘንድ ኢየሱስ ጌተሰማኒ የፈራው ኃጢአት ነበር። ኢየሱስ ኃጢአት መሆኑን አይደለም። እኔ በጣም ይገርም ኃጢአትን በኖርበት እና ያውቀው ነበር። እንኳን ኃጢአት መሆኑ ለእግዚአብሔር ለኢየሱስ ሰው መሆኑ ይገርመኛል። ፍጥረት ነው የቀየረው፣ ቦታ ነው የለወጠው። ከመካከላቸው አንዱን ተነሳ እንደ ውሻ እየተመሰመሰ ውጣ ብለው ለክብሩ ይከብደው። ለኢየሱስ እንኳን የወደቀው የአዳማዊ ስጋ መለስ ቀርቶ ሳይወድቅ በፊት የነበረው የአዳማዊ ማለት መሸከም ለሱ የታላቅ ውርደት ነው። ፊልጵስዩስ ምዕራፍ 2:6 ላይ ሲናገር በእግዚአብሔር ክብር ሲኖር ሳለ ከእግዚአብሔር ጋር መተካካትና መቀማማትን አልመረጠም፣ ራሱን ግን ዝቅ አደረገ፣ በባሪያም መልክ ተገኝቶ ራሱን ገለጠ፣ ባዶ አደረገ ብሎ ጻፈ። ይህ ኢየሱስ ለእሱ ሰው መሆን ሌላ ፍጥረት መሆን ነው። ከሌላ ፍጥረትነት ከሰውነት ወደ ኃጢአትነት ይለወጥ ዘንድ እግዚአብሔር ፈቀደ። ዩሲ እናንተ ትድኑ ዘንድ እናንተ እግዚአብሔር ጽድቅ ትባሉ ዘንድ ለምትታገሉበት ነገር መዳኛ መንገድና መውጫ መንገድ የተዘጋውን በነበልባል ዘግቶ ወደ ገነት አትገቡ የተባለውን በር ይከፍት ዘንድ እርሱ ስለ እናንተ በደል ኃጢአት አደረገ። የኢየሱስን የሸንጎ አባላት መጥተው እሱ ሲሉት እኔ እየተፈታሁ ነበር። ይህ ኢየሱስን ወስደው ሲገርፉት እኔ ከመገረፍ የለብኝ ነበር። ይህ ኢየሱስን ወስደው እጁን በሚስማር ራቁቱን ወስደው ሲሰጡት እኔ ልብስ እየደረብኩኝ ነበር። የእግዚአብሔር ጽድቅ ይባል ዘንድ የሰማይ መግቢያ እየተቀበሉ እሱ ወስደው ራቁቱን ሲሰጡት የዓለም ገበና ሁሉ ከጀርባው ተደብቆ ነበር። በዚህ በኢየሱስ ውስጥ መንግስት የቢራ መጠጥን ማጥፋት ቢፈልግ ጠርሙሱን ከየሱቁ እያወጣ ቢሸጥ ፋብሪካውን ማምረት ይቀጥላልና መዝጋት አይችልም። ምን ማድረግ ይችላል? ጠርሙሶቹን መስበር ነው፣ ፋብሪካውን መዝጋት ነው። ኢየሱስ እንዲህ ያደረገ አፍ ያደረኩበት
ዕብራውያን መጽሐፍ ላይ ሲናገር ሳለ ደም ሳይፈስ ስርየት የለም እንደሚል አትዋንነት ማለት አትዋን ወደ አንድ ማምጣት የሚቻለው በስርየት የተባለው መፈጸም ይቻል ዘንድ ደም ሳይፈስ ስርየት የለም እንደተባለ እኔ በዕድሜ ልኬ ለምሰራው ኃጢአት በዕድሜ ልኬ ለምወድቀው ውድቀት ነፃ ሆን ዘንድ ደሙ ፈሰሰ። ይህ ሥጋ ደግሞ ኃጢአት ይሰራ አይደለም እንዳይሰራ ወስዶ መስቀል ላይ ሰቀለ። በአንድም የሰራሁትን ኃጢአት በደሙ አጠበ፣ ሁለትም ኃጢአት እንዳያመልጥ ከእርሱ ጋር ሰቀለ። እዛ መስቀል ላይ እኔም አለሁም ኢየሱስም አለ። እዛ መስቀል ላይ የኔም ሕይወት አለ፣ የኢየሱስም መስቀል የኢየሱስም ሕይወት አለ። እንዲህ ይላል የሥነ መለኮት ተመራማሪዎች ኢየሱስ ውስጥ ሁለት ሕይወት ነበር ይላል። አምቦሮ ላይ የሆነው ዮሐንስ ወንጌል ምዕራፍ 1 ላይ የተጻፈው እሱ ዞዬ ብለው ይናገሩታል። ከአዳማዊ ደግሞ ያገኘውን ባይ ይሉታል። የኔ ሕይወት ወሰደና መጽሐፍ ሲናገር ሳለ ነፍሱን ተወ። ላይነሳ በእርሱ ውስጥ ነፍስ የነበረው ትቶ የኔን ሕይወት ይዞ ሞተ። አብ ደግ ጋባዥ ነውና ልጁን አርዶ ልጅን ወደ ሰማይ ይገባ ዘንድ ፈቀደ። ጳውሎስ ሲናገር ሳለ የእግዚአብሔር ኃይልና ጥበብ የሆነው ጌታችን ኢየሱስ ክርስቶስ ይላል። ምን አይነት ጥበብ እንደሆነ አላውቅም፣ እሱም ገድሎት በተው ነፍስ ግን ወደ ሰማይ ትገባለህ ተባለ። ይህ ነፍስን ከሞት ወደ ሰማይ የመለሰ የወንጌል የምስራች ይባላል። አላበቃም እዛ ላይ ኢየሱስን ወስደው መቃብር ውስጥ ቀበሩት። ታሪክ የተደመደመ ይመስል ነበር። እንዲህ ግን አላከተመም። በሦስተኛ ቀን ያልታሰበ ዜና ከምድር ተሰማ። ቅዱሳኖች ሞት ወይም መውጊያ አይተሃል የሚሉበት የምስራች ይዞ የሚወጣ አንድ አካል ተገኘ። ያልታሰበ ነገር ተሰማ። ከምድር ሕይወትን አግኝቶ የተነሳ ከዘላለም ሞት ተቀስቅሶ በእግዚአብሔር ፊት ሊቀመጥ የቻለ አንድም አልነበረ። መቃብር ግን ይከፍት ዘንድ የተቻለ አንድ የነገሥታት ንጉሥ ተገኘ። ባለራዕይ ዮሐንስ ሲናገር ሳለ ዮሐንስ ምዕራፍ 5 ላይ ማኅተሙን ይፈታ ዘንድ የተቻለ እርሱ የታረደውን በግ በአራቱ ሽማግሌዎችና በዙፋኑ ላይ በተቀመጠው አየሁት እንደተባለ ያንን መቃብር ከፍቶ ኢየሱስ ተነሳ። ይህም አንድ የሕይወት ለውጥ የሚያመጣ የእግዚአብሔር የምስራች ተብሎ ለምድር ተሰበከ። እንዲህ ነው ክርስትና ከባዶ መቃብር ውስጥ ተሆኖ የሚነገር ምስራች። ከእርሱ ጋር ከሞት ቀሰቀሳቸው። በመጀመሪያው አዳም እግዚአብሔር አምላክ አዳምን እንቅልፍ ጣለበት፣ ከጎኑም አጥንት ወሰደ፣ ሔዋንን ሰራት እንደተባለ ሔዋንን ሲያያት ሳለ ከእንቅልፉ ነቅቶ አዳም ይህች ማን ናት ብሎ እንዳልጠየቀው ሁሉ የመጨረሻውም አዳም ከሞት ሲነሳ ከእርሱ ጋር አብሮ የተነሱትን በሙሉ እነማን ናቸው አላቸው? ያውቃቸዋል፣ ዋጋ ከፍሎላቸዋል። እነሱን ይዞ በሰማይ በአብ ቀኝ ላይ ተቀመጠ። ታዲያ የእግዚአብሔር ክንድ ሰውን ያዳነበት ክንድ ስም አለው፣ ኢየሱስ ይባላል። ስም አለው፣ ወንጌል ይባላል። በእርሱ የሚያምኑ ሁሉ የዘላለም ሕይወት ይኖራቸው ዘንድ እግዚአብሔር አምላክ አንድያ ልጁን እስኪሰጥ ድረስ እንዲሁ ወዷልና ተብሎ ተጻፈ። ይህ ወንጌል በኃይል የሚሰበክ ሰውን ከኃጢአት ነጥቆ የሚያወጣ ለታመነም ለጽድቅ የሚያጭ የታመነ የምስራች ተብሎ በምድር ተሰበከ። ዕድሜውም ይረዝማል እንዳለ ኢሳይያስ 2000 ዓመት ሙሉ ወንጌል ምድር ላይ ጸና። እንዲህ ላለው በግ ለምትባል መጽሐፍ ገላትያ ምዕራፍ 2 ቁጥር 16 ላይ ሰው በእምነት እንጂ በግ እንደማይጸድቅ እናውቃለን። እንዲሁም እላችኋለሁ ጅስት መሆን ትፈልጋላችሁ በእግዚአብሔር ፊት ጽድቃችን ኢየሱስ ክርስቶስ። በነፍሳችሁ የወደቃችሁበትና ለብቻችሁ የምትሰቃዩበት ስቃይ አለ።
ይህ መጽሐፍ እንደሚሆን ኢየሱስ መስቀል ላይ ከፍሎበት ሰው ያለ ሕግ ሥራ ለወደቀው ኃጢአት ይነጻ ዘንድ እግዚአብሔር አምላክ ልጁን ሰጥቷል። ጉልበታችን የሆንከን ኢየሱስ ስምህ ይባረክ። ተራራችን የገፋህልን ኢየሱስ ስምህ ይባረክ። እንቆቅልሻችን የፈታኸው ኢየሱስ ስምህ ይባረክ። አቤቱ ማደሪያ ለዘላለም ይባረክ። በአንተ በኩል ወደ እግዚአብሔር ስለቀረብን ስምህ ይባረክ። ተስፋ ስላገኘንብህ ስምህ ይባረክ። ለደከምንበት ላቃትን ጉዳይ ሰማይ መፍትሄ ስላዘጋጀልን ስምህ ይባረክ። አቤቱ እግዚአብሔር አምላክ ሆይ ጽድቅን የእኛ ጽድቅ ሆኖ ስለተቆጠረልን የእግዚአብሔር ምሕረት በምድር ላይ ስለጸናች እኛም የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለ ፍቅር ሰጠን ተብሎ እንደተጻፈ እንዲሁም ነን እንዳለው እንደዛው ስለሆንን በጌታ በኢየሱስ ስም እናመሰግናለን። ስለተሰቃየልን ስቃይ እናመሰግናለን። ልንከፍለው ስለማንችለው ውለታ ስለ ቀራንዮ ስምህ ይባረክ። ስለዳንን በስምህ እናመሰግናለን። እንዲሁ በጸጋ እንዲሁ በክርስቶስ ኢየሱስ በሆነልን በዛ እኛ ጻድቃን ስለተባለን ስምህ ይባረክ። እንዲህ ጸልያለሁ ጌታ ሆይ ይህንን የሚያሳንስ የክፉ ኃይል ስለ ስምህ በዚህ ጉባኤ ላይ ያለሽ ነፍስ ብትኖር በጌታ በኢየሱስም ከእሷ ይቀባልን ዘንድ ጸልያለሁ። በተከፈለላት በኢየሱስ ክርስቶስ በተሰጠው ነፃነት ላይ አባት ሆይ እጁን የሚያነሳና የሚጠቁም በኃጢአት የሚያሸማቅቅ እስራትን የሚጨምር ዛሬ በስምህ በጌታ በኢየሱስ ስም ጸልያለሁ። ጽድቅህ በኢየሱስም ይፈታ ዘንድ ጸለይኩ። ጽድቅህ በጌታ በኢየሱስ ስም ያግኛት። ብርሃንህ ጌታ ሆይ ይብራላት። ቀራንዮን ከፍ አድርገህ አሳያት። አባት ሆይ ደግሞ በቅርብ መጥተህ ስለምትወስደን እናመሰግናለን። በእጆችህ መዳፍ ስለተጻፈ ስማችን በሕይወት መዝገብ ላይ ስለሰፈረ እኛም ልጁ ስለተባልን አመሰግናለሁ። ክብር ለአንተ ይሁን። በወደደን ልጅ በሞተልን ተነስቶም በአብ ቀኝ ላስቀመጠን ተመልሶም በሚመጣው አሜን በተባለው በክርስቶስ ኢየሱስ እንጸልይ። ስለነበረን የአገልግሎት ጊዜ